አጋንንት የምታሻገርበት ልጆች የሉንም። ሚስተር ኤለን ማስክ ወይም ቻርጅ ቤቲ ምናምን ስማ፣ በምድር ላይ እንደናንተ አይነት ቆሻሻ ሰው የለም። ብታውቀው በብር የተለጠፍክ አጋንንት መሆንህን ነው። ሉሲፈርን በሞባይል አምጥተህ ልጆቻችን ላይ ልትለጥፍ ነው። ወንድሜ ሆሞሴክሹዋል ኤለን ማስክ ልጠይቅህ እስቲ ልጆችህን እንዴት አድርገህ እንደወለድክ ትነግረናለህ? እንዳልመታ ከባባድ ቃል እንዳልሰነዝርብህ። ኦኬ፣ ከባባድ ቃል እጀምራለሁ። ኤለን ማስክ በጣም ከባባድ ግራውንድ እጀምርብሃለሁ። ይኸውልህ ፎቶውን ያስቀመጥኩት ሆነ ብዬ ነው። ስማ፣ በልጄ ላይ ቀናህ፣ በሚካኤል ቀናህ፣ በእህቴ ቀናህ፣ በእምሴ መጣህ፣ በሁሉ አልዞርክ። አልሳካ ሲልህ በልጄ አይን መጣህ። ጌታ ምስክሬ አይንህን እንዳልጠነቆለው ከልጄ አይን ውጣ ነው ያልኩህ። ይሄ ከባድ ጦርነት ነው የምትከስተው። ስማ፣ በአንተ ገንዘብ የሚገዛ መንፈስ የለም። ወይ ገዝተህ አንተ መሽን ላይ የምትለጥፈው የእግዚአብሔር መንፈስ ቅዱስ የለም። አንተ በቁም የተላህ አጋንንት ስለ መንፈስ ቻርጅ ቤት ወደ ኤአይ ምናምን ለምትለው መጀመሪያ አንተ መንፈስ ሲኖር እኮ ነው በአንተ እጅ የሰራኸው መሽን የሚኖረው። መጀመሪያ አንተ ሲኖር አንተ ሆሞሴክሹዋሎችና በክታ አጋንንቶች ከእናንተ አልፎ መሽናችሁ እንዴት መንፈስ እንደሚኖረው ለማሰብ ራሱ ያስቃል። ነው ይሄ ቀራቅንቦ ሰብስበህ ለምገነባው ሮኬት እና ድንጋይ ምናምን ሰብስበህ እንጨት ምናምን ሰብስበህ ብረታ ብረት ሰብስበህ ለምትሰራው ጥንብ እጅህ ውጤት ለተዳፈርከው ለሰራዊት አምላክ መልስ ይሰጣል አንድ ቀን። እያንዳንድህ በገንዘብህ ለተለካው በስባሽ እንጨት ጭንቅላት ኦኬ፣ ዞር ብለህ ወደኛ ዘር እንዳታይ፣ ዘርህ እንዳይጠፋ እነግርሃለሁ። ከትውልድ እስከ ትውልድ በጀነሬሽን ቱ ጀነሬሽን ሂስትሪ እንኳን እንዳይገኝ እንዳያደርግህ የሰራዊት አምላክ ይሆፍ ላንተ ፈራውል። በብርህ ለታመንከው ትል አጋንንት ሁላ መቆምን አስብ። እሺ እንኳን ሌላ መንፈስ መሽን ላይ ልትጭን ስለ ራስ መቆም አስብ።